ሰላም ጤና ይስጥልን። የተከበራችሁ የሚዲያችን ተከታታዮች ለሰዓቱ ያዘጋጀንላችሁን ዘገባ እንደሚከተለው እናቀርብላችኋለን። እስከ ጥንቅራችን ፍጻሜ ድረስ አብራችሁን ቆዩ ግብዣችን ነው። ትውልድ በመምህር ይቀረጻል፣ ሀገር በትምህርት ትታነጻለች። በአዲስ አበባ ከተማ በሁሉም ክፍለ ከተማዎች የሚገኙ መምህራን በሀገር ግንባታ ሂደትና በልማት ስራዎች የበኩላቸውን መወጣት በሚችሉበት ሁኔታ ዙሪያ ከአስተዳደሩ ጋር ተወያይተዋል። በመጀመሪያው የአርበኝነት ምዕራፍ አባት እናቶቻችን የህይወት መስዋዕትነትን በመክፈል ሉዓላዊነቱ ያልተደፈረ ነጻ ሀገር አወርሰውናል። የላብ ጠብታ በሚጠይቀው ሁለተኛው የአርበኝነት ትግል ድህነትን ታሪክ አድርጎ ሁለንተናዊ ብልጽግናና ልዕልናን እውን ማድረግ ደግሞ የመደመር ትውልድ ታሪካዊ ኃላፊነት ነው። ሁሉም ዜጋ ላቡን ጠብ አድርጎ በመስራት ሁሉንም እኩል ተሳታፊና ተጠቃሚ የሚሆንበት በሁሉም ከሁሉም ለሁሉም የሆነች ሀገርን ለመገንባት ቁርጠኛ አቋም ተይዟል። አቅማችንን አስተባብረን ጸጋዎቻችንን አልምተን ላባችንን ጠብ አድርገን ሰርተን በድህነት ላይ በጋራ ዘምተን ሁለንተናዊ ብልጽግናን እናረጋግጣለን የሚል ራዕይ የሰነቀው የለውጡ መንግስታችን ተስፋ ሰጪ ውጤቶችን ማስመዝገብ ችሏል። በሀገር በቀል ኢኮኖሚ ማሻሻያና በሰው ተኮር አተገባበሩ ከስንዴ ተመጽዋችነት በታሪክ የመጀመሪያ ወደ ሆነው ስንዴ ኤክስፖርት ተሸጋግረናል። በኢትዮጵያ ታምርት ንቅናቄም የኢንዱስትሪ ምርታማነት ከፍተኛ መሻሻል ማሳየቱንም መረጃዎች ያመለክታሉ። ትብብርና ፉክክርን መርሁ ባደረገው አካታች ፖለቲካዊ ስርዓት ግንባታችን ለጠንካራ ሀገረ መንግስት ግንባታ መሰረት የሚሆኑ ተግባራትም እየተከናወኑ ይገኛሉ። የትምህርትና የጤና ተደራሽነትና ጥራትን ለማረጋገጥ እየተከናወኑ ያሉ ተግባራትም ፍትህና ርትዕን ያረጋገጡ ተስፋ ሰጪ ውጤቶችንም እያስመዘገቡ ነው። በዲፕሎማሲውም ታላቁ የኢትዮጵያ ህዳሴ ግድብ ግንባታ እንዲቆም የተሸረቡ ሴራዎችን ሁሉ በጣጥሶ በማለፍ ታሪክ የሚዘክረው አኩሪ ድል ማስመዝገብ ተችሏል። ብሪክስን ከመሳሰሉ ተጽዕኖ ፈጣሪ ዓለም አቀፍ ስብስቦች አባል መሆን መቻሉም የዲፕሎማሲያችን ስኬታማነት ማሳያ ሲሆን እንዳይወራ ጭምር ሆኖ የቆየው የባህር በር ተጠቃሚነት ጉዳይም የህልውና ጉዳይ በማድረግ ተስፋ ሰጪ እንቅስቃሴ ማድረግም ተጀምሯል። ሁለንተናዊ ብልጽግናን ለማረጋገጥ የተያዘው ራዕይ መሳካቱ አይቀሬ መሆኑ በዳበረ የሥራ ባህል በሁሉም ርብርብ እንደ ስሟ እየፈካች የምትገኘው አዲስ አበባ በአጭር ጊዜ ውስጥ ያስመዘገበችው አንጸባራቂ ለውጥ ማሳያ መሆኑን ትውልድ በመምህር ይቀረጻል፣ ሀገር በትምህርት ትበለጽጋለች በሚል ርዕስ በከተማዊና ሀገራዊ ጉዳዮች ላይ እየተወያዩ የሚገኙ መምህራን ገልጸዋል። እየተመዘገበ የሚገኘው ልማት ማንም የማይክደው የሚዳሰስና የሚጨበጥ የሚሊዮኖችን ሕይወት ያሻሻለ መሆኑን የጠቀሱት የውይይቱ ተሳታፊዎች አስተማማኝና ዘላቂ ሰላምን ለመገንባት መንግስት በሆደ ሰፊነት የሰላም እጆቹን ሳያጥፍ እያደረገ የሚገኘው ጥረትን በማድነቅ ሁሉም ዜጋ የድርሻውን ሊወጣ እንደሚገባ አሳስበዋል። ከተማችን እያስመዘገበች በሚገኘው ፈጣን እድገት አሻራዋን እያሰረፈ የሚገኘው ታሪካዊ ትውልድ አካል መሆናቸው እንደሚያኮራቸው የገለጹት የውይይቱ ተሳታፊዎች መጪው ትውልድ የሚኮራበት ለኑሮ ምቹ ከተማን እየሰራ ለሚገኙ እጆች ሁሉ ክብር ምስጋና ይገባቸዋል በማለት በቀጣዩ ከከተማ አስተዳደሩ ጎን ተሰልፈው ታሪካዊ አሻራቸውን እንደሚያሳርፉ አረጋግጠዋል። ለሰዓቱ ያሰናዳንላችሁ መረጃ ይህንን ይመስላል። በቀጣይ በሌላ መረጃ እስከምንገናኝ ድረስ መልካም ቆይታ